ሰላም ሰላም ቅዱሳን እንደምሰነበታችሁ የጌታችን የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እግዚአብሔር ይመስገን። እንደገና በክፍል 5 ደግሞ ተገናኝተናል። ክብር ለእግዚአብሔር ይሁን። መጋቢ ለገሰ ሌንጂሳ እባላለሁ። ዘግይታችሁ ለምታገኙኝ ከዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት ነው። እግዚአብሔርን አመሰግናለሁ። እስካሁን እንግዲህ አብረን ስንማር የነበር ነው ስለ ጸሎት ነው። የጸሎት ጉዳይ ወገኖች ሆይ ከህይወታችን ክፍል ወሳኙ ክፍል እንደሆነ እያነሳን እዚህ ደርሰናል። እንግዲህ ጸሎት የተሰጣት ለቤተ ክርስቲያን ነው፣ ለቅዱሳን ለአማኞች አምኖ ለዳኑ ነው። የጸሎት ጉዳይ በምንም አይነት መልኩ ችላ ሊባል የሚገባ ክፍል አይደለም። የህይወታችንን ክፍል ነው ማለት ይቻላል። ስለዚህ ስለ ጸሎት እንግዲህ ጀምረን እስቲ የጸሎት አይነቶች ምን አይነት ናቸው የምለውን የምታውቁት ታውቁታላችሁ። ከውስጡ ግን የምናገኛቸው የምንማራቸው ነገሮች ይኖሩናል ብዬ አስባለሁ እና አንዳንድ ጊዜ በተለምዶም የምንጸልያቸው ጸሎቶች ይኖሩናል። ለምድን ቅደም ተከተላቸውን ስንመለከት ከዚህ ቀጥሎ እንትን ነው ከዚህ ቀጥሎ እንዲያ ነው ብለን የምንላቸው ነገሮች ይኖራሉ። እንግዲህ የጸሎት ጉዳይ አስፈላጊነቱ በጣም ከዚህ እስከዚህ የሚባል አይደለም። ጸሎት የህይወታችን ክፍል ነው። ከደህንነት ቀጥሎ በህይወታችን ውስጥ ትልቅ ድርሻ ያለው ነው። እንደምናውቀው በዚህን ዘመን ጸሎትን የሚያስጥል ከጸሎት የሚያርቅ በጣም 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 የረቀቀ የጨለማ ዓለም በስውርም በግልጽም ቅዱሳን ላይ ተጽዕኖ የጣለበት ጊዜ ነው እና ለጸሎት ጉዳይ እንግዲህ እግዚአብሔር ገና ምድራችንን በጸሎት ያጥለቀልቃል ብለን ህልም አለን፣ ራእይ አለን። በርካታ ሰዎች እያበረታታችሁኝ አላችሁ። እግዚአብሔር ይባርካችሁ። ባላችሁበት ጸልዩ። በኔትወርክ ከእናንተ ጋር እንዴት እንቀጥል ምን እናድርግ ያላችሁም አሉ። አዘጋጅተንላችኋል። በቅርበት የምትገኙ ደግሞ ሀገር ውስጥ ያላችሁ በአዲስ አበባ ዙሪያ የምትገኙ ወገኖች እናንተ ከኛ ጋር ደውሉልን። በተቀመጠልን ስልክ እናስተናግዳችኋለን፣ እናማከራችኋለን። ወደ ጸሎት ሰንሰለት ውስጥ እንድትገቡ እንረዳቸዋለን። ክብር ለአምላካችን ለእግዚአብሔር ይሁን። እስቲ ከጸሎቱ እንግዲህ በርካታ ነገሮች እግዚአብሔር አምላክ በአባቶቻችን ዘመን ስለ ጸሎት ዝም ብለን አይደለም። ጸሎት ከሁሉ አልፎ ወደ ሰማይ የሚወጣ ነው። እግዚአብሔር ዘንድ እግዚአብሔር ዙፋን ፊት የሚቀርብ ነው እና በጸሎት ብዙ ታላላቅ ነገሮች ሆነዋል። እኔ ከምነግራችሁ በላይ እናንተም ከምታስቡት በላይ ታላላቅ ተአምራቶች ሆነዋል በጸሎት። እስቲ እንመልከት። አንዳንዶቹን ዛሬ ነካክተን እንለፈው። እንግዲህ ከመጽሐፍ ቅዱስ ያገኘናቸውን አባቶቻችን ሲጸልዩ ምን ተፈጠረ የሚለውን ስለ ጸሎት እንመልከት። ከሁለቱም ኪዳን ከኢየሱስ ክርስቶስም ትውልድ ወይም ውልደት በኋላም በፊትም ጸሎት ነበረ። አባቶቻችን ይጸልዩ ነበር። ይህ ጸሎት አርበኞች ነበሩ። ለእግዚአብሔር ቅርበት ነበራቸው። ከዚህ የተነሳ ሞገስ ነበራቸው፣ ክብር ነበራቸው። በጸሎት ምክንያት ከእግዚአብሔር ጋር ይገናኛሉ። እንግዲህ ምንድን ነው ያደረገው ጸሎት? እንዲሁ ገረፍ አድርጌ ልለፈው። እንግዲህ እግዚአብሔር አምላክ በትዳር ውስጥም ገብቶ የመካኒቱ ማፀን እግዚአብሔር እንዲከፈት አድርጓል። የተዘጋው እግዚአብሔር አምላክ ይህን ነገር ሲያደርግ ተመልክተናል። ባህር ተከፍሏል በጸሎት ጩኸት። ፀሐይ ቆማለች፣ ጨረቃም ዘግይታለች። ዝናብ እንዳይዘንብ ተከልክሏል በጸሎት ኃይል። ሕመምተኞች ተፈውሰዋል፣ አንካሶችም ዘሏል፣ ሙታን ተነስቷል። ይህ ሁሉ በጸሎት ኃይል የሆነ ነው። ስለዚህ እኛና እግዚአብሔር ምድር ያሉት የእግዚአብሔር ሰዎች ወደ ሰማይ ወደ አምላካቸው በሚጮሁበት ሰዓት እግዚአብሔር ያልመለሳቸው በራሱ ፍቃድ እንዳይሆን የፈለገው ካልሆነ በስተቀር ያልመለሳቸው ትልልቅ ነገር ከዚህ እስከዚህ ነው የሚችለው እግዚአብሔር የሚባልለት አይደለም። እንግዲህ የጸሎት ተአምራቶች ዝም ብለን አይደለም ጸልዩ የምንለው። ቤተክርስቲያን ዝም ብላ አይደለም። ዛሬ እንደ ልምድ ቢሆንም ጸሎት የቤተክርስቲያን ህይወቷ እስትንፋሷ የአምላኳን አብሮነት ከጎኗ የምታደርግበት ፊተኛ የምታደርግበት ነውና ጸሎት ወሳኝ ነው ልላችሁ ፈልጌ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ወደ ነበርንበት ወደ ጀመርን ስንመለስ ከጸሎት አይነቶች
እስቲ አንዳንድ ክፍል እናያለን ተባብለን ከምስጋና ጀምረናል። አመስግኑ፣ ከዛ ቀጥሎ ደግሞ ንስሐ ግቡ፣ ከዛ ቀጥሎ ደግሞ ተቃወሙ የሚባል በፍጹም ውስጡ ጠለቅ ብለን የምንገባ ከሆነ ብዙ የምናገኛቸው ነገር አለ። ስለ ምስጋና ባለፉት ክፍለ ጊዜ አብረን አይተን በርካታ ሰዎች እንደተጠቀማችሁበት እንዲያናስብም የጸሎት ፎርማሊቲ ነው የሚመስለኝ ያሉ ወገኖች አሉና ደውሉልኝ ማለት ነው። እንዳይደለ ተረድተዋል። እናንተም እንደምትረዱ አምናለሁ። ዛሬ ሁለተኛውን ክፍል ደግሞ የምስጋናውን አይተናል። የልመና ጸሎትን እናያለን። የልመና ጸሎት እግዚአብሔር አምላካችን የተባረከ ይሁን። እንግዲህ በልመና ጸሎት ብዙ ታላላቅ ነገሮች እግዚአብሔር መልሰዋል ለአባቶቻችን መጽሐፍ ቅዱስ ውስጥ ካሉት ሁሉ ለእኔና ለእናንተም የለመነውን እንደ ፈቃዱ የሆኑትን ነገሮች እግዚአብሔር ለእኛ መልሶልናል። በጌታ ፊት ባሳለፍኩበት ዘመን ኃይሌ ጸሎት ነበረ። ከጌታ ጋር ህብረት ማድረግን የማውቀው እግዚአብሔር ከኔ ጋር መሆኑን የማውቀው በጸሎት ነበረ። ስለዚህ ልመና በሚያስፈልገኝ ሁሉ እለምናለሁ አምላኬን። ልመናዬን ደግሞ ይሰማል፣ ይመልስልኛል፣ መልሶልኛል። አረጋግጫለሁ፣ እርግጠኛ ነኝ። ያልመለሰውን ደግሞ እግዚአብሔር ነፃ ፍቃድ አለውና አልመለሰምና ምናልባት የጠየቅኩት የዘብዴዎስ እናት እንደጠየቀችው ሊሆን ይችላልና አይመልስም። እሱ ሁሉም ይመለሳል ብላችሁ አታስቡ። ምናልባት ቦታው ላይ ስደርስ እናገራለሁ። እግዚአብሔር ሲሪየስሊ የማይመልሳችሁ ጸሎቶች አሉ። እሱ ምናልባት ለማሳየት ሞክራለሁ። በጣም ብዙ ሰው በጥያቄ ውስጥ ስላለ እንግዲህ ክብር ለእግዚአብሔር ይሁን። ሌላ ምንድን ነው እንግዲህ በዚህ በልመና ማንኛውንም አካል ከምድር ላይ ጠይቀን ያጣነውን ነገር እግዚአብሔርን ነው የምንለምነው። ልመና እናቀርባለን። ቅድም እንዳነበብኩኝ ምናልባት ልጅ ብንፈልግ ልጅ ከመሬት አናገኝም፣ ወይም ደግሞ ሰው ለምንን ከዚህ የምናገኘው አይደለም። ብዙ እግዚአብሔር እዚህ ምድር ላይ የሌለው እዚህ አቅም ያጣነውን ነገር የምንለምናቸውን ልመናችንን ከእግዚአብሔር ዘንድ ልመለሱ የሚችሉ ዝናብ ቢጠፋ ቅድም እንዳየ ነው። ዝናብ ቢጠፋ ሰው ወይም ደግሞ ቴክኖሎጂ አዘንቦ እንደ እግዚአብሔር ምድርን ያረካል ማለት አንችልም። ይጸለያል። ድርቅ ቢመጣ ይጸለያል። የተፈጥሮ ተጽዕኖ ምድሪቱ ላይ የተፈጥሮ አደጋ ምድሪቱ ላይ እንዳይደርስ ይጸለያል። እግዚአብሔር ያስቆማል። ስልጣን አለው። በዚህ ጉዳይ ላይ እግዚአብሔር ኃይል አለው። ውድ ቅዱሳን እንዳይሆን ይሄ ነገር ይቁምልን በምንልበት ሰዓት እግዚአብሔር ያስቆመዋል። አንዳንድ ጊዜ የነፍሳት እነዚህ የገብሬን ሰብል የሚበሉ አንበጣ እንዳይሆን፣ ኩብኩባ እንዳይሆን የተለያዩ ጸሎቶች በሚጸለይበት ሰዓት እግዚአብሔር ያስቆማል። በሚያስገርም ከሰው ዘንድ መጥቶ ይሞላል ወይም ደግሞ ልናገኘው እንችላለን ብለን ከገመትናቸው በላይ የሆኑብንን ነገሮች ስንጠይቅ እግዚአብሔር ሲመልስ አይተናል። ስለ ሀገር ስንጸልይ እግዚአብሔር ሲመልስ አይተናል። በተለያዩ አገሪቱ ላይ በመጡት አደጋዎች፣ ህዝባችን ላይ በመጡት ቤተክርስቲያን ላይ በመጣ ጫና ስንጸልይ እግዚአብሔር ሲመልስ አይተናል። በግለሰብም እኛ ያጣናቸው ነገሮች የምንጠይቁ አምላክ አለ። ወዴት እንጸልይ የምለውን ባለፈ ጊዜ ያሳይቻቸዋለሁ። አድራሻ አለን ወዴት እንደምንጸልይ ተምረናል። ጌታ ኢየሱስ ክርስቶስ የጸሎት መምህር ነውና እሱ አስተምሯል። እና ስለዚህ የልመና ጸሎት እንግዲህ እንደ እግዚአብሔር ፍቃድ የሚሆነው ነው። እግዚአብሔርም ደግሞ ላመኑት፣ ደህንነት ላገኙና ላመኑት፣ በክርስቶስ ደም ለታጠቡ፣ ቅዱሳን ሆኖ ዳግም ለተወለዱ እነኚህ ወገኖች ሲጸልዩ ይሰማሉ። እንዴት ይሰማሉ? ሌሎችስ ልትሉ ትችላላችሁ። እነኚህ ይሰማሉ። ሌሎች ደግሞ እንዴት ናቸው እነሱስ ብለን ብንል ደግሞ እነሱ ደግሞ መዳን አለባቸው። ወደ ክርስቶስ ውስጥ መግባት አለባቸው። ወደ ክርስቶስ ሕይወት ወደ ተዘጋጀላቸው ወደ ሞተላቸው ጌታ ማምጣት አለባቸው እንዲሰማ ጸሎታቸው። በርካታ ሰዎች በሚዲያ ጠይቆኛል። ጸሎት ይሰማል ትላለህ። የኔ ጸሎት ለረጅም ዘመን አልተሰማም ያለች እህት አስታውሳለሁ።
ከዚህ የተነሳ እስቲ በፍጥነት የሚመልስልኝ ብዬ ዞርኩ፣ ገንዘቤን ከሰርኩ እንጂ አንድ ቦታ አልተመለስልኝም። በየሃይማኖት ቤት ሄጃለሁ፣ ጠንቋይ ቤት የሚባሉን ቦታ ሄጃለሁ፣ አልተመለስልኝም፣ አልፈረዱልኝም። የተከዳው ሰው ነኝ፣ ብዙ አደጋ የደረሰብኝ ሰው ነኝ፣ አልተመለስልኝም ጸሎቴ። አንተ ደግሞ ይመለሳል ትላለህ፣ እንዴት አድርጎ ነው የሚመለሰው ብለኛለች ያቺ እህት። የነገርኳት አጭር ነገር ወደ ክርስቶስ መንግስት ነይ፣ በሱ በኩል ስትገቢ እግዚአብሔር ይሰማሻል የሚል መልስ ነው የሰጠዋት። እንደዛው ነው ታሪክ የተገለበጠ። ገባች ወደ ክርስቶስ መስመር ውስጥ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ለምንድን ነው ያንተን ሃይማኖት ለመስበክ ፈልገ ነው የሚሉት ምናልባት በደጅ ያላችሁ፣ እውነት የሆነውን እግዚአብሔር የሚሰማው ክርስቶስን ነው። እኔ በክርስቶስ ስለሆንኩ ነው የምሰማ፣ ሌላ ምስጢር አይደለም። ለሁላችንም የተከፈተ እኔ እሺ ብዬ ተቀበልኩ። ሌሎች ደግሞ እምቢ ብሎ ደጅ የቆሙ ናቸው። ደጅ ቆሞ በፍጹም አይሆንም። እንዲህ ብሏል ለገቡ ሰዎች፣ አንኳኩ ይከፈትላቸውማል፣ ለምኑ ይሰጣቸውማል ተብሎ ፍቃድ አግኝተናል። ሉቃስ 11:9 ላይ፣ ማቴዎስ 7:7 ላይ። ስለዚህ እንግዲህ ይህንን እግዚአብሔር ፍቃድ ከሰጠን ለምኑ ካለ፣ አንኳኩ ካለ፣ በጌታ በኢየሱስ ክርስቶስ አብ አባታችን ሆይ ወደፊትህ መጥቻለሁ፣ ፊትን ተቀበለኝ፣ ጸሎቴ በፊትህ ሞገስን ያግኝ፣ ያለኝ ነገር ይሄ ነው ብለን እንደ አባትነቱ በዙፋኑ ፊት ተንበርክከን እንለምናለን። እንደ ፈቃዱ የሆኑን ነገር እንለምናለን። የልመና ጸሎት ነው። ያጣነውን ነገር፣ ማንም ሊሰጠን የማይችለውን ነገር እንለምናለን። ይሄ በሀገር ደረጃ ይለመናል። ቤተክርስቲያን በምድር ላይ ልመና ታቀርባለች፣ ከስግደት ጋር ከአምልኮ ጋር ያጣችው ነገር። እኛም እየጸለይን ነው። ይልቁኑ የጸሎት ቲሙ ለአገሪቱ ጭምር ብዙ ነገር ይጸልያል። ብዙ ነገር እግዚአብሔር ሰምቶናል። ኑና መዝገባችን ጎብኙ ከፈለጋችሁ፣ መልሶልናል። በጣም አበቃ የተባለ በቃ የተባለውን ነገር እግዚአብሔር እጁን ጣልቃ ሳያስገባ ተመልክተናል። ስለዚህ የልመናን ድምፅ፣ የቅዱሳንን ድምፅ፣ የልጆቹን ድምፅ እግዚአብሔር ይሰማል። ለምን ሲባል አንኳኩ ተብለናል። ስናንኳኳ ያውቃልና ይከፍትልናል። ለምኑ ተብለናል። ስንለምኑ ልመናችን ስናቀርብ የልመናችን መልስ እግዚአብሔር ይመልስልናል። ክብር ለስሙ ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር ለሰለሞን እንዲህ ብሏል። ሁለተኛ ዜና ምዕራፍ 1:7 ላይ ምን እንድሰጥህ ለምነኝ ስል ለሰለሞን ተገለጠለት ይላል። ምን እንድሰጥህ ትፈልጋለህ? ሰለሞን ከዚህም በፊት በጣም አስገራሚ መስዋዕት አድርጎ ብዙ መስዋዕት ለእግዚአብሔር አቅርቦ እግዚአብሔር በዛ ውስጥ በዚህ በመስዋዕት ውስጥ ምስጋና አለ፣ ደስተኝነት አለ፣ እግዚአብሔር ያደረገው አድናቆት አለ፣ ውዳሴ አለ። በሙሉ ኃይላቸው እግዚአብሔርን በዚህ አይነት መስዋዕት ሲያቀርቡ እግዚአብሔር ተደሰተና ራሱ መጣ። ምን እንድሰጥ ትፈልጋለህ? ለምነኛለሁ። ውድ ወዳጆቼ ምናልባት እኔና እናንተ እግዚአብሔር እንዲህ አይነት በእኛ ምስጋና በእኛ ህይወት ረክቶ ወደ እኛ ቢቀርብና ለምኑኝ ብሎ ብል ምን እንል ይሆን? ሰለሞን የጠየቀው ለህዝቡ የሚሆን ለምድሪቱ የሚተርፍ ለትውልዱ የሚሆን ትልቅ ነገር ለመነ። እግዚአብሔር አምላካችን የተባረከ ይሁን። ስለዚህ ያንን ልመናውን ጥበብን አለ ህዝቡን የሚመራበት እውቀትን አለ ህዝቡን በማስተዋል ይህንን ስጠኝ አለ። ጠላቶችን የሚረታበትን ሰራዊት ላክልኝ አለ። ጠላቶችን የማሸንፍበትን ሌላ ኃይል አላለም። ህዝብህን የሚመራበትን ትክክለኛ ጥያቄ ጠይቃል። ካልከኝም በላይ ጨምሬ እባርካለሁ እሰጣለሁ አለ ባለጸጋ የሆነ እግዚአብሔር። ስለዚህ እግዚአብሔር በደስታ ያንን እንዳበለጸገው ሰለሞንም በብዙ እግዚአብሔር ፊት ሞገስ እንዳገኘ እንመለከታለን። በሁለተኛ ዜና ምዕራፍ 1:7 ላይ ሌላ በአዲስ ኪዳን ስሜ ይቀደስ፣ ጌታ ኢየሱስ ክርስቶስ ሲያስተምር ስሜ ይቀደስ፣ መንግስትህ
ትምጣ። ልመና መንግስት ምን ትበል ትምጣ። እንዲህ ብላችሁ ጸልዩ ብሎ ነው ማቴዎስ 6:10 ላይ። እንግዲህ ሉቃስ 9:38 እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት ይላል። ለምኑት። የቤተ ክርስቲያን ስጦታ ነው። ለቤተ ክርስቲያን የተከፈተላት በር ነው። መከርን የምታመርት ቤተ ክርስቲያን ናት። ዘርን የምትዘር ቤተ ክርስቲያን ናት። ስደርስ የምታጭድ ቤተ ክርስቲያን ናት። ስለዚህ መከሩ ብዙም ሰራተኞች አንሷል። ስለዚህ ምን አድርጉ? የመከሩን ጌታ ባለቤቱም ማለት ነው ሰራተኞችን እንዲልክ ለምኑት ይላል። ይሄንን ነው ቤተክርስቲያን መጠቀም ያለባት። ይሄንን ነው ቤተክርስቲያን ማድረግ ያለባት። ይሄ ነው ቅዱሳን ማድረግ ያለብን። ራእይ ያላችሁ፣ ጥያቄ ያላችሁ አምላካችሁ ፊት የጎደለበት ቦታ እግዚአብሔር በሚከብርበት ልክ ልመናችሁን አቅርቡ። እግዚአብሔር ይመልሳል። ክብር ለአምላካችን ለእግዚአብሔር ይሁን ለዘላለም። ስለዚህ ለምኑ ያለ እግዚአብሔር ፈልጎታል። ድምፃችንን ፈልጎታል። ለምን እኛ ሳናውቅ አይሰጠንም? እንደዚሁ እኛ ባንለምንስ በቃ ባለንበት ሆነን ለምን በምን እንገናኝ ታዲያ? በምን ኮሚኒኬሽን እንገናኝ? ያጣነውን ነገር ፍለጋ በምንመጣበት ሰዓት እንነጋገራለን። እሱ እንደሰጠን ደግሞ ቴንኪው እንላለን፣ እናመሰግናለን። ክብሩ የእሱ ይሆናል። እንደ ዝናብ ዝም ብሎ ቢሰጠን ሰው ዝናብን እንኳን አያመሰግንም። ስናጣ ብቻ ነው የምንማረረው። የእግዚአብሔርን ቸርነት በብዙ ስለማናውቅ ለምንን ያገኘነውን ነው ዋጋ የምንሰጠው። በነፃ ተሰጥቶን ምንም አይነት ዋጋ ውድ ቢሆን፣ ምንም ያህል ዋጋ ውድ ቢሆን ሰዎች ምስጋናቸው ቀዝቃዛ ነው የሚሆነው። ለምንን በምናገኘው ደግሞ ለምንም በምናገኘው ምንድን ነው ማለት ነው? ዋጋ እንሰጣለን። ለምንን ስለመጣ በልመና ስለመጣ። አንዳንድ ጊዜ ይሄ ዝናብ አበዛ ይባላል። ዝናብ በዛ፣ ተው ተው ተው፣ ለምንን ነው እግዚአብሔር አሁን በዚህን ሰዓት የላከልን ይላሉ ሌሎች ገላጋዮች ወጥተው፣ አስተዋዮች እነዛ ይላሉ። ስለዚህ ውድ ወዳጆቼ ይሄንን ልመና ከእግዚአብሔር ዘንድ ብዙ ትልልቅ ስራ ሰርተዋል። ብዙ ስጦታዎች ወደ ምድር መጥተዋል። ዛሬ እኔና እናንተ እንድናስተውል የሚያስፈልገው ነገር ይሄ ነው። ውድ ቅዱሳን፣ ብዙ ጥያቄዎች አላት ቤተ ክርስቲያን። እኔና እናንተ በጣም ብዙ ጥያቄዎች አሉ። እግዚአብሔር ልለመን የተገባው በምድር ያቃተን ነገር፣ በምድር ልንገለገል ያልቻልነው፣ አገራችን በብዙ ምጥ ውስጥ አለች። በጋራ ልመና ያስፈልገናል ወዳጆች ሆይ። አገራችን በብዙ አይነት ተወጥራ፣ በብዙ እንደ ቆዳ ተወጥራ፣ ዙሪያ ገባው ሁሉ ተከባ፣ ውስጧ ጭንቀት አለ፣ ዙሪያዋ ጭንቀት አለ። ይህንን ልለመን የተገባውና አገሪቱን ማረጋጋት የሚችለውን ወደ እግዚአብሔር ልመናችን ልናቀርብ ያስፈልጋል። አገር የጋራ ነች። ማንኛውም ሃይማኖት ወይም ደግሞ ይልቁንም ቤተክርስቲያን ትልቅ ኃላፊነት እንዳለባት መጠን ወደ ጸሎት መመለስ አለባት ቤተክርስቲያን። እኛ በተኛን ጊዜ የተዘራው ይሄን ክርዳድ በቅሎ ምድሪቱን እንዳጠለቀለቀው ሁሉ ተነስተን ነክተን ቤተክርስቲያን ቅዱሳን፣ እግዚአብሔር የሚሰማን ፍቃድ የተሰጠን ሰዎች ለዚህ ህዝብ ልንቆም ያስፈልጋል። አገራችን በትልቅ ውጥረት ውስጥ ነው ያለችው። የኢኮኖሚ ውርቀት ገጥሟታል። አገራችን በብዙ ነገር በውስጥ በሙሰኞች ይህ ህዝብ የተናወጠ ህዝብ ነው፣ የተጨነቀ ህዝብ ነው። ልንጸልይ ያስፈልጋል። ፖለቲካ ታሟል፣ ልንጸልይ ያስፈልጋል። ሃይማኖት ቤት ራሱ ጤነኛ አይደለም፣ ልንጸልይ ያስፈልጋል። ቤተ ክርስቲያን ራሷ ታማለች፣ ልንጸልይ ያስፈልጋል። ሰላምን እንደ ጎርፍ እግዚአብሔር ወደ ምድሪቱ እንዲያመጣ፣ ሰላምን እንደ ወንዝ እግዚአብሔር አምላክ ወደ ምድራችን እንዲያጎርፍ፣ ይሄ ልንለምነው ለምንን ልናገኘው የተገባ ነገር ነው።
እውነት ይሆናል። ቤተ ክርስቲያን ብትመለስ በትክክል ያለ ምንም ጥርጥር 100% እኔ አምናለሁ። ቤተ ክርስቲያን ወደ ጸሎት ብትመለስ ግርግሯን ትታ አሁን የምታደርጋቸው ትዕይንቶች ትታ ወደ እግዚአብሔር ትክክለኛ እውነተኛው በሆነው ጸሎት ብትጀምር፣ ልመና ብትጀምር እግዚአብሔር ከሰማይ ሆኖ ይሰማል፣ ቃሉን አይሽርም። ለምን ብሏልና አቁምልን ይህን ጦርነት አንፈልግም ቢባል እያየን ነው ያለን እኮ እኛ ውስጥ ያለን ምስክሮች እኮ ነን። ጸጋ በስቶልን አንዳንድ ቦታ ቃታ ተቀባብሎ ጦርነት ጫፍ ላይ ሊፈነዳ ደርሶ እንዳይተኮስ ብለን ስንከለክል እኮ የሚቆምበት ቦታ አይተናል እኮ። ስለዚህ መልሳል እግዚአብሔር፣ ይሰማናል እግዚአብሔር፣ አይተናል። ግርግሩ ከዓለም ዙሪያ ከአክቲቪስቶች አሁን እንዲህ ሊሆን ነው የሶማሌና የኢትዮጵያ ጦርነት፣ አሁን ግብፅ በዛ ገባች፣ በዚህኛው ኢትዮጵያ እንዲያስጠጋች እየተባለ ባለበት እንዳይፈነዳ ጦርነት በቃን ስንከለክል እግዚአብሔር አምላክ ቀጥ አደረገውና ጭራሽ ወደ ሰላም ተቀየረ። ይችላል እግዚአብሔር። የተከበራችሁ ቅዱሳን፣ በብዙም በጥቂቱም እኔና እናንተ ከተጠያቂነት የምናመልጥ አይደለም። ለምን ሲባል ከመጸለይ ፋንታ ወደ ገዛ ወገኖቻችን ወደ ገዛ ጉራችን ገብተን ጸሎትን ትተን ምድራዊነትን መርጠን ጎሳችን መርጠን ነገዳችን መርጠን ብሔራችን መርጠን እኛ እንዲህ ግርግር ውስጥ በገባንበት ሰዓት ዲያብሎስ የራሱን ሰራዊት አደራጀ። ጠላት ደግሞ የራሱን እንክርዳድ ዘራ። ዛሬ ይብቃም ብለን ወደ እግዚአብሔር እንመለስ። እግዚአብሔር የሚሰማችሁ ሰዎች እስከ ዛሬ የተኛችሁ ይበቃቸዋል። በርካታ ወንድሞችና እህቶች እውነት ነው ትክክል ነው ብሎ ንስሐ የገቡ የተጸጸቱ ሰዎች አሉ። ውጡ ከዛ ውስጥ፣ አትጠቅሙም። እናንተ እግዚአብሔር ሰዎች ልንገራችሁ፣ እናንተ አገራችሁንና ብሔራችሁ ጎሳችሁን የተለያየ ፖለቲካውንም ምኑንም የምትጠቅሙት ክርስቲያን ከሆናችሁ ጌታ ኢየሱስ ክርስቶስን አምናችሁ ዳናችሁ ከሆነ አንድ ትልቅ ነገር ልንገራችሁ፣ አሁን ያላችሁበት አያዋጣችሁ። በደንብ ይሄን ነገር ስሙኝ፣ አያዋጣችሁ። ተመለሱ፣ ወደ ጸሎታችሁ ግቡ። ምድራችሁን የምትወዱ ከሆነ ብሔራችሁን የምትወዱ ከሆነ ቤተክርስቲያናችሁን የምትወዱ ከሆነ አገራችሁን የምትወዱ ከሆነ ትውልዳችሁን የምትወዱ ከሆነ ተመለሱ ወደ ጸሎት። እንደ ማንኛውም ሰው ነህ አንተ። ከጸሎት ቤት ካወጣ ከጸሎት ክልል ካወጣ ኖርማል ማን እንደፈለገ ጠላት የሚጠቀምብህ ሰው የምትሆኑ፣ ያ ደግሞ ላለህበትን ቦታ አትጠቅምም። ባህልህም አይደለም ልምድህም አይደለም። የቆምክበት ቦታ የወገንክበት ቦታ ሊያድንህ አይችልም። ልትጠቅማቸውም አትችልም። ምንም አታመጣም እንደ አንድ ሰው። ነገር ግን የጸሎት ምስጢር ገብተው ከሆነ ወዳጄ ተመለሰና ወደ ሰማይ ሂድ። አባትህ ፊት ቅረብ። እሱ ዘንድ በዓለም ዙሪያ ላይ መፍረድ የሚችል አገርን መዳኘት የሚችል የለመነውን መልስ መመለስ የሚችል በቂ አምላክ አለ። ምን ሰራለህ እዛ ውስጥ ጎጥ ውስጥ ገብተህ? ለዚህ የሚሰማ እግዚአብሔር አለ። ቅዱሳን ወዳጆቼ ከአክብሮት ጋር ታላላቆች፣ ጉልበታችሁ የተበላ ድሮ በጸሎታቸው የምትታወቁ ድሮ በጸሎት ፊተኛ አርበኛ የነበራችሁ የጸሎት አርበኛ የነበራችሁ የጠላትን ሰራዊት ስታርበረብሩ የነበረ የጨለማን ኃይላትን ስራ እንዳይሰሩ ክፋታቸውን እንዳይፈጽሙ ስትከለክሉ የነበራችሁ ከልካዮች የት ናችሁ? ዛሬ የት ነው? ትጥቃችሁ አለ በትክክል? ዛሬ ጥሪ ያለኝ ለእናንተ። ኢትዮጵያ የምትፈወሰው በጸሎተኞች ነው። ኢትዮጵያ ሰላምን የምታገኘው ሰላም የሚመጣ ወደ ልመና ስንገባ ነው። ይህንን ስትሰሙ ቀለል አድርጋችሁ አትይ። አገርን ሊያድን የሚችለው የቅዱሳን ጸሎት። ትውልዳችሁ በዓይናችሁ ፊት ከብሮ ከሆነ አሁን ካላችሁበት ከወደቅንበት ቦታ ተነስተን ወደ እግዚአብሔር ዙፋን የምንቀርብበትን እናመቻች። ይህን ድምፅ ስትሰሙ ችላ ብላችሁ አትለፉት፣ ይጠቅማችኋል። ያለበለዛ እንደ ማንኛውም
እንደ ቀላል ነገር አንስቶ ሊያላጋን የሚችል ነገር አለ እዛ ዓለም ውስጥ። ነገራችሁ የሚከብደው፣ ጉዳያችን የሚከብደው፣ ቤተክርስቲያን የምትከብደው፣ እኛ የምንከብደው መቼ ነው ስንል ከአምላካችን ጋር በጸሎት ግንኙነት በምንፈጥርበት ሰዓት ነው። ስለዚህ እንለምን። የጎደለን ብዙ ነገር አለ። በሀገር ደረጃ፣ በትውልድ ደረጃ፣ በብሔር ብሔረሰብ ደረጃ ብዙ የጎደለን ነገር አለ። ብዙ ያጣኑ ነገር አለ። የትም ቀና ብለን ያላገኘናቸው ብዙ ነገሮች አሉ። ቤተክርስቲያን ከጸሎት ልትወጣ አይገባትም። ውድ የተከበራችሁ፣ ስለዚህ ለምኑ ተብለናል። አንኳኩ ተብለናል። ስናንኳኳ ይከፈትልናል፣ ስንለምን ደግሞ ይሰጠናል። ይህን የሚያክል ትልቅ ተስፋ ቃል ተሰጥቶናል። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ሌላው በትንቢተ ዳንኤል ስለ ትውልዱ እንዴት እንደማለደ ተመልከቱ። የአንድ ሰው ጸሎት እግዚአብሔር እንዴት እንደሚያከብር እዩት። ትንቢተ ዳንኤል ምዕራፍ 9 ቁጥር 3 ላይ እንዲህ ይላል፣ ማቅ ለብሼ በአመድ ላይ ሆኜ ስጾም ልጸልይና እለምን ዘንድ ፊቴን ወደ ጌታ አምላክ አቀናው ይላል ዳንኤል። ወዴት? ወደ ጌታ አምላክ አቀናው። ልመናዬን ይዤ አቀናው። ጾሜ ጸልዬ ማቅ ለብሼ ከክብሬ ወርጄ ማለት ነው። ወደ ጌታ አምላክ አቀናው ብሎ ይነግረናል። ከዛ በኋላ ምንድን ነው የሆነው? ምክንያቱ ስለ ኢየሩሳሌም ጉብኝት ቀኑን አስተዋልኩ አለ። ቀኑን አስተዋልኩ። የአባቶቹን ኃጢአታቸውን ተናዘዘ። ልመናው ከእግዚአብሔር ዘንድ መልስ ይዞ መጣ። እንግዲህ በመጽሐፍ ቅዱስ ውስጥ ልዩነት የፈጠሩ እነዚህ የጸሎት ሰዎች በዚህ አይነት መልክ ነው ትውልድን የታደጉ። የአባቶቻቸውን ኃጢአት የአባቶቻቸውን በደል መከተል አልነበረም። ኃጢአት ሰርተናል፣ በአንተ ላይ በደል ፈጽመናል፣ ዘመኑን መድረሱንም እግዚአብሔር የነገራቸው ቀጠሮ መድረሱን አስተዋልኩ። ከዛስ በድለናል። አባቶቻችን ኃጢአት ሰርቶብሃል፣ በአንተ ላይ በደል ሰርተዋል። ስለዚህ ስለነሱ ስለ አባቶቼ ስለበደሉት በደል በፊትህ ሞገስን አግኝቼ እንደሆነ ከክብሩ ወርዶ ክብሩን ጥሎ ዳንኤል የተከበረ ሰው ነው። ዳንኤል በቃ ክብሩ ሁሉ እግዚአብሔር ነው እሱ። ስለዚህ ወደ ጌታ አምላክ አቀናው አለ። አቀናው። ያንን ሰው ጸሎት የሚያደምጥ ጨዋ አምላክ፣ ታማኝ አምላክ የኔና እናንተን በእግዚአብሔር ዘንድ በትልቁ አምላክ ዓይን ፊት የከበረ ሆኖ ይታያል። ስለዚህ ወዳጆች ሆይ እንመለስ፣ ወደ ጸሎት እንመለስ። አባቶቻችን የበደሉት በኢትዮጵያ ውስጥ ብዙ ያልተወረደ ብዙ ዕዳ አለ። ምድራችን አብዛኛው ባዕድ አምልኮ አምላኪ ነች። የትኛውን ብሔር ብሔረሰብ ውስጥ ስንገባ ይህንን እናገኛለን። እዛ ውስጥ ብዙ በደል ተደርጓል። አንዱ አንዱን ላይ ጫና ፈጥሯል። አንዱ በአንደኛው ላይ ወንጀል ፈጽሟል። አንዱ ብሔር ሌላኛውን ብሔር በድሏል። ንስሐ እየገባን ይሄ ጦርነት እንዲቆም፣ ይሄ ሁከት እንዲቆም፣ ይሄ ሰላም ማጣት እንዲቆም አንድ ላይ ወደ ጌታ አምላክ እንደ ዳንኤል ፊታችንን እናቅና። ቤተ ክርስቲያን ሆይ፣ የእግዚአብሔር ቤት መሪዎች ሆይ፣ አገልጋዮች ሆይ እባካችሁ መንገዱ ክፍት ነው። የስሙላ ጸሎት አይደለም፣ የእውነት ጸሎት በአምላካችን በእግዚአብሔር ፊት እንጸልይ። እግዚአብሔር መንፈስን ይመዝናል። 20 ቀን 30 ቀን ጾም ጸሎት አወጅድ። ይህን ያክል ጾም ጸሎት ታወጀ። እሱ ብቻ አይደለም፣ በደላችንም በትክክል ይዘን የበደልነውን እግዚአብሔር ፊት አምጥተን ደግሞ አለመንካት ማለት ነው። ወደ ልመና ስንቀርብ ኃጢአታችን ተናዘን ከዚህ በኋላ ደግመን አለማድረግ ቃል ገብተን
በአዲሱ መንገድ ጉዞ መጀመር ማለት ነው። የዛን ሰዓት እግዚአብሔር ይቅር የሚል አምላክ ነውና ልመናችን ወደ እርሱ ዘንድ ሞገስ ያገኛል፣ መልስንም ይመልስልናል። በሀገር ደረጃም በህብረት ደረጃም በግል ደረጃም እግዚአብሔር ጸሎትን ይመልሳል። ለጌታ ለኢየሱስ ክብር ይሁን። እግዚአብሔር የማይመልሰው ከእግዚአብሔር ዘንድ ያልተቻለው ማንም የለም። እንግዲህ ውድ የተከበራችሁ ቅዱሳን ወዳጆቻችን፣ እንግዲህ ስለ ጸሎት ስናነሳ እባካችሁ መንፈስ ቅዱስ በውስጣችሁ ይመሰክርላችኋል። በርቱ፣ ጀምሩ። እግዚአብሔር ከጎናችሁ ታገኛላችሁ። ወደ እግዚአብሔር እንመለስ፣ በምልጃ እንመለስ፣ በልመና እንመለስ። ይጠብቀናል እግዚአብሔር። አንድ እድል የቀረች ይቺ ነች። በሌላ እኩል ከሌሎች እኩል በደለኞች ሆነን ተገኝተናል። ያለን እድል ግን አንዲት ይቺ ነች፣ ጸሎት ነች። ተመልሰን በምልጃ በልመና በሰራዊት ጌታ በእግዚአብሔር ፊት በእውነትና በግልጽነት ኃጢአታችን ተናዘን መመለስ ነው የቀረን። ሊረዳን የተዘጋጀ ነው። እግዚአብሔር አምላካችን የተባረከ ይሁን። ውድ ተከታታዮቻችን፣ እንግዲህ በዓለም አቀፍ የመንፈስ ቅዱስ ተሐድሶ ወንጌል አገልግሎት አንዱ ክንፍ የጸሎት ክፍል ነው እና ይሄ የጸሎት ክፍል የወደቀውን የጸሎትን መሰዊያ ቅዱሳን ከያሉበት እንዲያነሱ እችን መልእክት ለማስተላለፍ ተገድናል። በዚህ በዩቱባችን በርካታ የሀገር ጉዳይ፣ ሀገራዊ የሆነ ጉዳይ፣ የቤተ ክርስቲያን ትልልቅ የሆኑት ጉዳዮች የምታገኙበት ስለሆነ ላይክም አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ላልሰሙት ወንድሞቻችን ጥሪ አቅርቡልን። በዚህ አገልግሉ፣ አግኙን አለን። ስልክ ቁጥራችን ከዚህ በታች ተቀምጧል። እናስተናግዳቸዋለን፣ እንተጋገዛለን፣ እንበረታታለን። ይሄ የእኛ ጸሎት ቲም እስከ ሀገር ውጭ ድረስ እስከ ክፍለ ሀገር ድረስ በዙሪያችን ባሉበት አድራሻ ኔትወርክ ተሰርቶ በአሁኑ ሰዓት ብዙ ሰዎች ካሉበት ዲፕሬሽን ውስጥ ከገቡበት ጨለማ ውስጥ እየወጡ ነው ያሉት፣ ወደ ክብራቸው እየተመለሱ ነው ያሉ እና ይህንን የሰማችሁ ያያችሁት ሁሉ ወደ ህይወታችሁ ተመለሱ። ፖለቲካ ውስጥ ብትኖሩ፣ በተለያየ ወገንታዊነት ውስጥ ብትኖሩ አያዋጣም። እንደ ታላቅ ወንድም ልንገራችሁ፣ አያዋጣም። ብዙ ነገር ሆኜ ስላለፍኩ እነግራቸዋለሁ። አያዋጣም። ውጡ ከዛ ቦታ ላይ። እናንተ ለምድሪቱ የምትተርፉ ወደ ሰማይ ስትወጡ ብቻ። ልጃችሁ ልመናችሁ በእግዚአብሔር ፊት ሞገስ አግኝቶ እግዚአብሔር ፍርድ ስትሉት የአፋችሁ ቃል ክብር አለው። እግዚአብሔር ዘንድ የከበረ ነው። ትልቅ ሆኖ ይመጣል። ነገስታትን የሚያነቃንቅ ይሆናል። በስፋት በመላ ዓለም ዙሪያ ላይ ያሉትን ኃያላንን የሚያነቃንቅ ሊሆን ይችላል እግዚአብሔር የሚመልሰው መልስ። ስለዚህ የሚሻለንን ነገር ትተን ከምድር ጋር እንዳንስማማ አደራ እላለሁ። ሳምንት እግዚአብሔር አምላክ እድል ቢሰጠን፣ ጌታ ቢረዳን ደግሞ በሌላ መልክ እንገናኛለን። ከጸሎት ውስጥ አንወጣም። ይህን ስንጨርስ የተለያዩ ከዚህ ሊታገኙ የሚችሉ ብዙ ርዕሶች፣ ቤተክርስቲያን የምትፈወስባቸው መንገዶች አብረን እንማማራለን። የእግዚአብሔር ሰላም ይብዛላችሁ።